መቼም ዛሬ ያሳለፍኩትን ቀን እንዴት አይነት ቀን ነው እንደነበረ ልነግርሽ አልችልም። እንዴት ቀን ብትል ወይራስ ምን ተዛር እንዴት አይነት ድብር የሚል ቀን ነበረ። ዳመናው ምኑ ቆይ ስንት ነገር አካምፕሊሽ አደርጋለሁ ብዬ ምንም ሳላደርግ ነው ዛሬ የመጣሁት። ማለት የፈለኩት በጣም ብዙ የምነግርሽ ነገር አለኝ። መቼም ቤት እስከምገባ ድረስ እንዴት ቸኩዬ እንደነበር ልነግርሽ አልችልም። ለምን ብዙ ማጫወትሽ ነገር አለኝ። ዛሬ ያሳለፍኩት ቀን በጣም ከባድ ነበረ። ወይ ከባድ አንተ ከባድ ብትል ክሪስማስ ሾፒንግ እንኳን እጨርሳለሁ ብዬ አንድ ነገር አልተሳካልኝም። አንድ ጊፍት ሳልገዛ መጣሁኝ። አንድ ብቻ የሆነ ቀሚስ ሴል አግኝቼ ይዤ መጣሁኝ። ወይ እኔ በጣም ልክ ገና እንደወጣሁ ወደ ኦፊስ በሰዓት ለመድረስ ብዬ በፍጥነት አረ ለከቤ ደወልክለት ትላንትና አስታውሽኛል አልከኝ መጀመሪያ አንድ ኖ ሰብሰባል። እሺ እየደመጥኩ ነው። ትላንትና ግን አስታውሽኝ ብለሃል። አሁን አላስታውሽኝም እንዳደርስበታል። መጀመሪያ የኔን ያሳለፍኩበትን ሁኔታ እዚህ ኮኮ ኖቴ ላይ አይቼ እኮ ነው ሪማይንደር እዚህ ጽፌ አስታውሽኝ ስላልከኝ እንዳረሳው ብዬ አሁን ነው ልንገር ብዬ ነው። ስለዚህ አሁን ልሰርዛው ነው። ጫወታለን እሱ መጀመሪያ የጀመርኩትን አስጨርሽኝ። ፌስቡክ ላይ ዛሬ ምን እንዳወጡ ታውቃለህ? ህሊናና ባሏ ተለያዩ ብለው የለጠፉት ስለ ህሊና ምን አገባ አንተ እንዴት እንደምንወዳቸው ትዳር ማለት እንደነሱ ነው እያለ ስንቴ እናወራ ነበር። እና በሚገርም ነገር ፎቶግራፋቸውን ለጥፈው ተለያዩ እና አይደለም አዳምጣለሁ። ግን ምን ያህል እነሱ እንኳን ትዳር ከሆነ አይቀር እንደነሱ ነን አልነበር። እኔ ምን አገባኝ ስለነሱ እንጸልይላቸዋለን እንዴ ነገር ላጫውትሽ ስለፈለኩ እንዳንረሳው እንድንጸልይላቸው አስታውሳቸው የሚገቡ ነገሮች አሉ። ስለነሱም ላጫውትሽ አሁን ስለ ህሊናውንም ራሴ ላጫውት ብዬ እኮ ነው እንዳረሳው እያልኩ ነው። በመሀል ደግሞ ብቅ አለ ቴክኖሎጂ መሰለሽ በመኪና በቃ ስራ ለመድረስ በጣም በፍጥነት እየሄድኩ እያለ ድንገት ብቻ የሆነ ሰው በሌለበት ቦታ ጎማው የኋላ ጎማ የአዲስ የገዛውን ጎማ ነው ቷይል መሰለሽ አዲሱ ጎማ አዎ ያው አዲስ ጎማ ወይ አንተ ዛሬ ከቤት ስወጣ ቀደም ያየሁት አደጋ አንተ አይተኸው እንደሆነ አላውቅም። ልክ ከኛ ቤት ወደ ላይ ወጣ ብለህ ወደዛ ወደ ፍሪዌይ ልትገባ ስትል ኢንተርሴክሽኑ ላይ 3 መኪናዎች ተጋጭተው ወይ መኪናዎቹ በቃ ምን ልበለ ወረቀት ሆነዋል። አንተ በሰላም ወጥቶ መግባት ግን ትልቅ ነገር ነው። ሐሳቤን ገና አልጨረስኩም። አሜን በሰላም መታል እኮ ለዚህ ነው ነገር። እሺ አውራኝ ምን ልበልሽ ብቻ አንድ የተዋሲ ብቻ መንገድ ላይ ድንገት ጠብዬ ከዛስ በኋላ ምን ቢሆን ጥሩ ልክ ብቻ ላቆም ስል የሆነ ሰውዬ ብቻ ቅዳሜ አበራሽ እንዳለች እንዳረሰው ቅዳሜ ቅድም ደውላ ነበረ። አደራ እሁድ ከቤተክርስቲያን በኋላ እኔ ጋር ናችሁ ብላለች። ስሪ ላይ አልነገርሽኝም እንዳትል ጻፎ ሳትረሳ ጻፎ እኔም እጽፋለሁ ግን አንተ ጻፍ እንደው ባክሽ። እሺ አውራ ሰማለሁ። በኋላ የሆነ ቦታ ልክ እዛ ቦታ ቆምኩና ከዛ ወጥቼ ጎማውን ልቀይር ስል ያው የነበረው ዝናብ ቀላል አልነበረም። ብቻ ጎማውን እኔ ራሴ ጃንጥላይን ይዤ እኔ የምልህ ቅዳሜ መሄድ እንችላለን እንትና ጋር ሶስና ጋር እንዴትስ ብዬ ነው ማወራው? ከአውት ኦፍ ታውን እኮ መጣለች አሉ። ሰኞ ተመልሳ ትሄዳለች አሉ። እሺ አዳምጣለሁ። ስለነሱ ምን ቸገረኝ። ሰኞ ትሄዳለች ተመልሳ ወደ ላስ ቬጋስ። ስለዚህ ሰኞ ትሄዳለች። ቅዳሜ እንደምንም ብለን ማየት አለብን እሷ። በቃ ሰላም በይልኝ መጀመሪያ። እኔ ያሰብኩትን ሐሳቤን ላጫውትሽ የፈለኩትን ላዋራሽ ነው። ምን ቸገረኛው ጉዳይ አይደል? ይሄ እኮ ነው በቃ ምን ይሄ ቴክኖሎጂ ምን ላደርግ አርፋለሁ ስል የሆነ ሜሴጅ ይመጣል፣ የሆነ ነገር ይመጣል።
ምንም ማረፍ አይቻልም። ተሰማኝ እየሰማሁ ነው። አውራ ምን ቢሆን ጥሩ ነው? ከዛ በኋላ ሆኖ ከቀየሩት በኋላ አንዴ በፍጥነት ብቻ ሰዓት እንዳይደርስ አንድ ቀሚስ ሴል ላይ አግኝቼ የገዛኋት ቀሚስ ስጦታ ለማንም አልገዛሁም አልኩ አይደል? አንድ ቀሚስ ማመን አትችልም። 150 ብር የነበረ ሜሲስ 150 ብር የነበረች ቀሚስ ብታምንም ባታምንም 47 ብር ነው 49 ከ99 ከነ ታክሱ በቃ 60 ማይሞላ ሳጨርስ እቺን ቀሚስ ሾፒንግ ሞል አንዴ ሬስቶራንት ስንት ነገር ሆስፒታል አይደለም አንዴ ከሌና ከሌጋ ገንዘብ መቆጠብ ቆንጆ ነው ትለኛለህ አይደለም? አሁን ከ150 ብር የ150 ብር ቀሚስ በ49 ብር ገዝቼ ለመጣ አንቺንም እሰማሻለሁ። ስለሱም እናወራለን። ኧረ እባክሽ እንደው እባክሽ እኔ እያዳመጥኩ ነው። ኧረ እኔም ስራ እየሰራሁ ብዬ ነው እንጂ ከዛ በኋላ እንደምን ብዬ ኦፊስ ልክ ስደርስ ብቻ ያ እንደው ስራው በፍጥነት መስራቱን ቡናውን ወደድከው? አይጣፍጥም? ቆይ ሀሳቤን ሳይቀዘቅዝ ልድገመ እንዳረሰ ፍቅርና ቡና በትኩሱ ነው ይላሉ። አታባክል ልድገመና እኔ እወጣለሁ። ገና ሾፒንግ አለኝ እኮ። ቆይ አንዴ ሀሳቡን አሁን ሾፒንግ እወጣለሁ። ሰዓት ሄዷል እኮ። ከዛ በኋላ ይሄንን ማኔጀር በቃ ላናገረው ሀሳቤን ላጫውተው ስል ያለፍኩበትን ነገር ሁሉ ላብራራለት ስል እሱ ግን በቃ ስራው በጊዜው ማለቁና በጥንቃቄ መጨረሱ ሌላ ስራ ፈልጋለሁ ብያለሁ። ደረሰው ሌላ ስራ በቃ ስራ እስኮታ ድረስ መቼም እንዲሁ ሲዘፍንብኝ ሳልነግርህ እኔ ሌላ ስራ ፈልጋለሁ ብዬ ወስኛለሁ። እኔ አሁን ከምሬ ነው የምልህ። በቃ አልፈልግም። ምክንያቱም አሁን ወደዛ ልመጣና ማገልገል ስለምፈልግ ሌላ ስራ መፈለግ ፈልጋለሁ አለብኝ። በቃ እንደውም 1-4 ቀን ሰርቼ ሌላውን ቀን ማገልገል ፈልጋለሁ እና በቃ አንተም ከፈለክ እንደዛ አንተም በል። አሁን ደግሞ ወደ ቤተክርስቲያን ሄድ። እንደው ባክሽ ሐሳቤን መጀመሪያ ስሚ። እሱማ ዋናው ይኸውልሽ ከዛ በኋላ ሁለቱንም ስናይ አንዱ ሌላውን በጥሞናና በማስተዋል ለመስማት ፍላጎት የሚያሳዩ አይመስልም። ነገር ግን ሁለቱም የራሳቸውን ሐሳብ ብቻ እንዲሰማላቸው ጮክ ብለው ሲናገሩ የሚታዩ ይመስላል። እንዲህ አይነቱ ንግግር በዚህ መንፈስ ከቀጠለ ስሜታዊነቱ እየጨመረ ይመጣና ውጤት አልባ የሆነ ንግግር ይሆናል። አንዳቸው በሌላቸው አዳማጭነት ባለማግኘታቸው እንዲህ አይነት የቃላት ልውውጥ ከጊዜ በኋላ በልባቸው ውስጥ ቅሬታ፣ ሐዘንና ጥላቻን ወደ መፍጠር ያመራል። አንዱ ለሌላው አክብሮት አለማሳየትና በቃል መጎዳዳቱ ይቀጥላል። ስለዚህ የተሻለው ምንድን ነው? በምሳሌ 18 ቁጥር 13 ላይ የእግዚአብሔር ቃል ሲመክረን ከማዳመጡ አስቀድሞ የሚመልስ ቂልነትና ኅፍረት ይሆንበታል ይለናል። ያዕቆብ መልእክት ምዕራፍ 1 ቁጥር 19 ደግሞ ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን ይለናል። አንድ ሰው የሚያናግረውን ሰው ሙሉ በሙሉ አድምጦ ምን ለማለት እንደፈለገ ሳይረዳ እያቋረጠ መልስ መስጠት ሞኝነት፣ ቂልነትና ነውር ነው። ስለዚህ አንድ ሰው በሌላው ዘንድ ነውረኛ መስሎ እንዳይቀርብ ከፈለገ የሚያናግረውን ሰው መልእክት አስተውሎ እስከ መጨረሻው መስማትና ማስጨረስ ይኖርበታል። ስለዚህ መልስ ከመስጠት በፊት አተኩሮ ማዳመጥ፣ አንድ ሰው መልእክቱን እስኪጨርስ ድረስ በትዕግስት መጠበቅን፣ ሙሉ መረጃ እስኪሰበስብ መጠበቅ፣ የተናጋሪውን አእምሮ እንደሚያነብሰው ገና ተናጋሪው ሳይጨርስ ለመልሱ አለመዘጋጀት እና ሲመልሱም ትህትና በተሞላበት መንፈስ መመለስን ይጠይቃል። በደንብ በማስተዋል ሳያዳምጡ
የተናጋሪውን ሐሳብ ሙሉ በሙሉ ሳይረዱ መልስ መስጠት ከሰዎች ጋር በሚኖረን ግንኙነትና ህብረት ላይ ከፍተኛ አለመግባባትን፣ ብስጭትንና መለያየትን ይፈጥራል። ብልህ ሰው በጥንቃቄ ይሰማል፣ በማስተዋል ሳይቸኩል ይመልሳል። በችኮላ መመለስ የጥበብ ጉድለትን ያሳያል። ስለዚህ በትክክል ሰዎች ማለት የፈለጉትን መረዳትና ትክክለኛውን መልስ መስጠት ጠቢብ ያስብላል። ለዚህም ይሆናል ፈጣሪ 2 ጆሮ 1 አፍ የሰጠን። አስተዋይ አንደበቱን ይገራል፣ በአነጋገሩ ጠንቃቃ ነው። መልስ ከመስጠቱ በፊት የሰማውን ከተለያየ አቅጣጫ ያያል፣ ያሰላስላል፣ ያመዛዝናል። የመጣለትን ለመናገር አይቸኮልም። አለዛ የተሳሳተን ፍርድ በሰው ላይ ሊፈርድም ይችላል። ጠቅለል ባለ መልኩ ስናየው ምሳሌ ምዕራፍ 18 ቁጥር 13 በማስተዋል ሰሚዎች ነንን ወይስ በችኮላ መላሾች ነን የሚለውን ጥያቄ ራሳችንን እንድንጠይቅ ይረዳናል። Thank you.